ኦኬ፣ ማትሪክን በጥሩ ውጤት ማለት ትፈልጋላችሁ። ብዙ ቦታና አንዳንድ ሶሻል ሚዲያ ላይም እንደምትሰሙትና እንደምታዩት ማትሪክን ከመጀመሪያውኑ ካላጠናችሁ ወይንም ከመጀመሪያውኑ ጎበዝ ተማሪ ካልሆናችሁ የማታልፉት ከባድ ፈተና እንደሆነ አሳይተዋቸዋል። ነገር ግን ይህ ሁሉ ስህተት ነው። ለማትሪክ ለመዘጋጀት የሚያስፈልጋችሁ ጊዜ ነው ቢበዛ 2 ወር ነው። ይሄን ደግሞ እንዴት ማድረግ እንደምትችሉ እያንዳንዱን ነገር ስቴፕ ባይ ስቴፕ አሳያችኋለሁ። ይሄንን ቪዲዮ ሳታቋርጡ በጣም በትልቅ ትኩረት ቪዲዮውን እስከ መጨረሻው መከታተል የእናንተ ድርሻ ነው። እንደውም ኢቭን ከሲስተሙ ጋር በጣም ኮንሲስተንትሊ ከቀጠላችሁ በአንድ ወርም ለማትሪክ ለማለፍ የሚረዳችሁን ሁኔታ መፍጠር ትችላላችሁ። በጣም የሚገርማችሁ ነገር ደግሞ በዚህ ኢድሪመርስ አካዳሚ ዩቲዩብ ቻናላችን እያንዳንዱ ቪዲዮ የተማሪዎችን የትምህርት ህይወት ኮምፕሊትሊ እየቀየረ ይገኛል። ስለዚህ ይሄንን ሲስተም ሙሉ ለሙሉ ተማምናችሁ መጠቀም ትችላላችሁ። እናንተ ግን እስከ መጨረሻው ከኔ ጋር መቀጠል ይኖርባችኋል። ማትሪክን ለማለፍ የሚረዷችሁን 3 መሰረታዊ ነገሮች ነግራችኋለሁ። አንደኛ ቢልዲንግ ስማርት ማይንድሴት ነው። ስማርት አስተሳሰብን መገንባት ይኖርባችኋል። ሁለተኛ ታይም ማኔጅመንት ወይንም የጊዜ አጠቃቀምን ማወቅ ይኖርባችኋል። ሶስተኛ ስተዲንግ ቴክኒክ ወይንም የአጠናን ዘዴዎችን ማወቅ ይኖርባችኋል። አንደኛ ቢልዲንግ ስማርት ማይንድሴት ወይንም ስማርት የሆነ አስተሳሰብን መገንባት። ብዙ ጊዜ ዶንት ስተዲ ሃርድ ስተዲ ስማርት የሚሉ ነገሮችን ሰምታችኋል ብዬ አስባለሁ። አንዳንድ ተማሪዎች ለ2 ዓመት ወይንም ለ3 ዓመት ኢቭን ለ4 ዓመት ሙሉ ለማትሪክ ሲያጠኑ ቆይተው ሊወድቁ ይችላሉ ወይንም ቢያልፉም ውጤታቸው ይህን ያክል እምብዛም አይደለም። ነገር ግን አንዳንዱ ለ2 ወር አጥንቶ ወይንም ቢበዛ ለ3 ወር ከዛ ማትሪክን በአሪፍ ውጤት ያልፋል። እኔም ሃይ ስኩል እያለሁ ማትሪክን 340 አምጥቼ 2016 ላይ አልፌ ነበርና አሁን የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። ነገር ግን ያጠናሁበት ቀን በጠቅላላ ቢደመር 2 ወር አይሞላም። ጀስት የሚያስፈልገኝ ማይንድ ሴት እናም ታይም ማኔጅመንት እና የአጠና ዘዴዎች በመጠቀም ውጤቴ ይህን ያክል ባይሆንም ግን አልፌያለሁ። እናም ይህንን ማይንድ ሴት መገንባት በጣም ቀላል ነው። አሁን 4 መቅረፍ ያለባችሁን ስማርት ማይንድ ሴት ለመያዝ የሚረዳችሁን መሰረታዊ ነገር ልንገራችሁ። አንደኛ በአስተማሪ ጥገኛ አለመሆን። በፍጹም በአስተማሪዎች ጥገኛ እንዳትሆኑ ሙሉ ለሙሉ ስፔሻሊ የመንግስት ትምህርት ቤት የምትማሩ ከሆነ። ምክንያቱም የዛ የምታጠኑት ትምህርት ዕውቀት ጥግ አስተማሪው ሳይሆን መጽሐፉ ላይ ብቻ ነው ያለው። አብዛኛው አስተማሪዎች መጽሐፉ ሙሉ ለሙሉ ላይረዱት ይችላሉ እና ዋናው ነገር እናንተ መጽሐፉን ከአስተማሪው የበለጠ ልትረዱ ትችላላችሁ። ስለዚህ መተማመን ያለባችሁ በእናንተና በመጽሐፉ ብቻ ነው። ስለዚህ ከአስተማሪ የምትቀበሉት ሾርት ኖት ወይንም ሪቪውን በፍጹም እንዳታነቡ። ቀጥታ ሄዳችሁ ከመጽሐፋችሁ ብቻ አጥኑ። ምክንያቱም መጽሐፉ ሞር ፕሮፌሽናል ነው። ከመጽሐፉ ያልገባችሁ ነገር ካለ ሞር ፕሮፌሽናሊ ዩቲዩብ ላይ ገብታችሁ በጣም ብዙ ቻናሎች አሉ የሚያስረዱ፣ እነሱን ብትከታተሉ የበለጠ አሪፍ ነው። ወይንም ደግሞ ቻት ጂፒቲን ወይንም ሌላ የሚመቻችሁን AI ተጠቅማችሁ መጠየቅ ትችላላችሁ። ሁለተኛ በጣም ብዙ ጥያቄዎችን አትስሩ። አእምሯችሁ ውስጥ ትልቅ ጥያቄ ተፈጥሯል። ምክንያቱም ብዙ ቦታ እንደምትሰሙት በጣም ብዙ ጥያቄ በሰራችሁ ቁጥር ፈተና ተደፍናላችሁ የሚል ነው። ነገር ግን ይሄ የሚሰራው በትምህርት ቤት ውስጥ ለምትወስዱት ሚድ ኤግዛም ወይንም ፋይናል እንጂ ለማትሪክ በእውነታው አይሰራም። የዛን ሁሉ መጽሐፍ ለእያንዳንዱ ሰብጀክት ከ4 ሞዴል ፈተናዎች በላይ ጥያቄዎችን ስትሰሩ ትውላላችሁ። እናም ገስዋት መጨረሻ ላይ አንዱንም አትይዙት። ያላችሁን ዕውቀት የባሰ ዲስራፕት ነው የሚያደርግባችሁ። እንደኔ መመክራችሁ ለምሳሌ ጂኦግራፊ የምታጠኑ ከሆነ መጽሐፉን አጥንታችሁ ስትጨርሱ በአንዴ ወደ 500 ወይንም ከዛ በላይ ወይንም የ4 ዓመት የማትሪክ ጥያቄዎችን በመስራት ጊዜያችሁን አትፍጁ። ኢንስቴድ 200 ጥያቄ ብቻ ከሰራችሁ በቂ ነው። በተለይ አሁን የ2018 የማትሪክ ተፈታኝ ከሆናችሁ እና ከዚህ በኋላ የሚመጡት 19 ወይ 20 ተፈታኝ ከሆናችሁ ለምሳሌ ፊዚክስ አጥንታችሁ ስትጨርሱ የ2017 እና የ2016 የፊዚክስ ማትሪክ ጥያቄዎችን ከሰራችሁ በቂ ነው። ነገር ግን
ጥያቄውን በትኩረት እያንዳንዱን ነጥብ ሳያልፋችሁ ጥርት አድርጋችሁ ስሩት። በዋነኝነት ማተኮር ያለባችሁ መጽሐፉን አጥንታችሁ መጨረስ ላይ ነው። ሶስተኛውና ዋነኛው ነገር ከባድ ምዕራፎችን በደንብ ማጥናት። ማትሪክ ላይ ሁሌም ኮመን የሆነው ነገር ከእያንዳንዱ ትምህርት በብዛት ጥያቄ የሚወጣው ከባድ ከሆኑት ዩኒቶች ነው። ስለዚህ የትኛውም ትምህርት ስታጠኑ በዋነኝነት ጊዜ ፈጅታችሁ ማጥናት ያለባችሁ ከባድ ዩኒቶችን ነው። የሚገርመው ነገር ደግሞ አንዴ እነዚህን ከባድ ዩኒቶች ከጨረሳችሁ የቀሩትን ቀላል ዩኒቶች ለማጥናትና ለመጨረስ ይቀላችኋል። ስለዚህ ከባድ ዩኒቶችን ጀምሩ። ሌላኛው የምጨምርላችሁ ነገር የትኛውም ዩኒት ላይ በተለይ የናቹራል ትምህርት ላይ ፊዚክስ፣ ኬሚስትሪ እና ማቴማቲክስ እናም ሁሉም ላይ ኢንትሮዳክሽን በጣም በጥብቅ ተረድታችሁ ለፉ። አንዳንዶቻችን ብዙ ጊዜ ኢንትሮዳክሽን ቀላል ነው ብለን እናልፍና ወደ ቶፒኩ እንገባለን። ነገር ግን ቤዚኩን ካላወቃችሁ ወይንም ዋናውን ግንዱን ካልተረዳችሁ ቅርንጫፎቹ አይገባችሁም። ሶ ኢንትሮዳክሽን በጥብቅ ተረዱ። አራተኛውና የመጨረሻው ኖት እንዳታውጡ ስታጠኑ። ለማትሪክ በአጭር ጊዜ መዘጋጀት ከፈለጋችሁ በጭራሽ ኖት እንዳታውጡ። በምትኩ ርዕስ እና ንዑስ ርዕሶችን ብቻ ጻፉ። ያኔ ለመከለስ ስትፈልጉ ርዕሱን እያያችሁ ኮንሰፕቱን በአእምሯችሁ ለማስታወስ ሞክሩ። ልክ ማስታወስ ሲያቅታችሁ ደግሞ ወደ መጽሐፉ ተመልሳችሁ አጡ። እንደዛ እያደረጋችሁ ደጋግሙ። አለበለዚያ ኖት ስትጽፉ የማጥኛ ጊዜያችሁን ነው የሚገለው። በተሻለ መልኩ ደግሞ ርዕስ ጽፋችሁ ማስታወሱ ደግሞ አክቲቭ ሪኮል ይባላል። በጣም እንድታስታውሱት በእጥፍ የሚረዳችሁ መንገድ ነው። ሶ ይህንን አድርጉ። ሁለተኛው ታይም ማኔጅመንት ወይንም የጊዜ አጠቃቀም። ታይም ማኔጅመንት ሲባል ብዙ ጊዜ ሰምታችሁ ሊሆን ይችላል። ትክክለኛውን ትርጉሙን ስናይ ታይም ማኔጅመንት የምንለው ጊዜን በእቅድና በብልሃት የመጠቀም ስኪል ማለት ነው። ስለዚህ የእናንተን ጠቃሚ ታስክ ወይንም ስራ ያለምንም ጭንቀት በጊዜው ማጠናቀቅ እንድትችሉ ያደርጋችኋል። ስለዚህ የእናንተን ጠቃሚ ታስክ ማትሪክ ነው። ማትሪክን ስታጠኑ ጊዜያችሁን እንዴት አድርጋችሁ መጠቀም እንዳለባችሁ በደንብ እንድታውቁ ይረዳችኋል። ስለዚህ እዚህ ጋር መጠየቅ ያለባችሁ ነገር በዚህ ጊዜ ወይንም በሁለት ወር ውስጥ እንዴት ባጠና ወይንም ምን ያህል ሰዓት ባጠና ማትሪክን ማለፍ እችላለሁ የሚለውን ነው። ሶ በሁለት ወር ውስጥ ለማትሪክ እንድታጠኑ ሳምንቱን እንዴት ማቀድ እንዳለባችሁ በሁለት መንገድ ላሳያችሁ። የሳምንቱን ቀናት በሁለት እንከፍለዋለን፣ ስኩል ዴይ እና ፍሪ ዴይ ብለን ማለት ነው። ሶ ስኩል ዴይ የምንለው ትምህርት ያላችሁ ቀናቶች ናቸው። ከሰኞ እስከ ዓርብ ሊሆን ይችላል ወይንም ከሰኞ እስከ ቅዳሜም ሊሆን ይችላል። ፍሪ ዴይ የምንለው ደግሞ ነፃ ቀናችሁ ማለት ነው። ወይንም ትምህርት ቤት የሌለበት ቀን እሁድ ሊሆን ይችላል ወይንም ደግሞ በሌላ ምክንያት ትምህርት ሲዘጋ ማለት ነው። ሶ የእናንተን ጊዜያት ከዚህ አልፍም በእነዚህ ሁለት ቀናት እንዴት ሰዓታችሁን ከፋፍላችሁ ማጥናት እንዳለባችሁ ላሳያችሁ። ሶ በትምህርት ቀን 2 ሰዓት ከቤት ወጣችሁ 10 ሰዓት አንዳንዶቻችሁ ደግሞ 9 ሰዓት ተመልሳላችሁ ወደ ቤት። ከዛም በአቬሬጅ ቤት የምትገቡት 11 ሰዓት ነው እንበልና እንያዝ። ሶ በትምህርት ቀን 2 የማጥኛ ሴሽን አላችሁ። አንደኛው ሌሊት ከ9 ሰዓት እስከ ጠዋት 12 ሰዓት ነው። ሁለተኛው ደግሞ ከትምህርት ቤት እንደተመለሳችሁ ካረፋችሁ በኋላ ከ12 ሰዓት እስከ ማታ 3 ሰዓት ነው ማለት ነው። ሶ በእነዚህ ሴሽኖች በደንብ ማጥናት ይኖርባችኋል። ሌላኛው ደግሞ በትምህርት ቤት ውስጥ የምሳ ሰዓትን መጠቀም ትችላላችሁ። ወይንም ደግሞ አስተማሪ ክፍል ውስጥ ሲያስተምር እናንተ ክፍል ውስጥ ማጥናትም ትችላላችሁ። ስለዚህ በአንድ ቀን ውስጥ 2 በስትክክል የተቀመጡ ሴሽኖች አሏችሁ። በተረፈ ደግሞ ትምህርት ቤት ውስጥ ያለ ሌላ አለ። ሶ ሴሽን 1 ላይ ለምሳሌ ባዮሎጂ ብታጠኑ ሴሽን 2 ላይ ደግሞ ከተመለሳችሁ በኋላ ፊዚክስ እያጠናችሁ ትቀጥላላችሁ። በትምህርት ቤት ውስጥ ደግሞ እንግሊዝ ወይ አፕቲቲዩድ ቀለል ያሉ ትምህርቶችን ማጥናት። ሶ በእነዚህ ሴሽኖች ላይ ሶሻሎችም ከሆናችሁ ደግሞ ጂኦግራፊ ሴሽን 1 ላይ፣ ኢኮኖሚክስ ሴሽን 2 ላይ ማጥናት ትችላላችሁ። ሂስትሪ ትምህርት ቤት ማጥናት ትችላላችሁ። ሶ እንደዚህ አድርጋችሁ ማጥናት ትችላላችሁ ማለት ነው።
ለአንድ ሳምንት እንደዚህ ካጠናችሁ በኋላ ደግሞ በቀጣይ ሳምንት ደግሞ ሴሽን 1 ላይ ኬሚስትሪ ሊሆን ይችላል፣ ሴሽን 2 ላይ ደግሞ ማትስ ሊሆን ይችላል። ሶሻሎችም ደግሞ በቀጣይ ሴሽን 1 ላይ ሂስትሪ ሊሆን ይችላል፣ ሴሽን 2 ላይ ደግሞ ድጋሚ ጂኦግራፊ ሊሆን ይችላል። እንደዚህ ያቀያየራችሁ ማጥናት ትችላላችሁ ማለት ነው። ፍሪ ዴይ ላይ ስንመጣ ደግሞ የዚህን ቀን 4 ሙሉ ሴሽን አሏችሁ። አራቱንም ልንገራችሁ። ሴሽን 1 ላይ ከ9 ሰዓት እስከ 12 ሰዓት ሌሊት አንድ አለ። ሴሽን 2 ላይ ከቀን 3 ሰዓት ጠዋት ላይ እስከ 6 ሰዓት፣ ከ3 ሰዓት እስከ 6 ሰዓት። ሴሽን 3 ላይ ደግሞ ምሳ ምናምን በልታችሁ ከተመለሳችሁ በኋላ ከ7 ሰዓት እስከ 10 ሰዓት። ከዛ በኋላ አራተኛው ሴሽን ደግሞ እረፍት ምናምን ወስዳችሁ እስከ 12 ሰዓት፣ ከ12 ሰዓት እስከ 2 ሰዓት ወይንም እስከ 3 ሰዓት። አራት የማጥኛ ሴሽን አላችሁ ማለት ነው። እነዚህን ጊዜ በዲሲፕሊን እያጠናችሁ በደንብ ማጥናት ይጠበቅባችኋል። ለምሳሌ ያክል ልስጣችሁ። ሴሽን 1 ላይ ባዮሎጂ ታጠናላችሁ ወይንም ደግሞ ሶሻሎች ጂኦግራፊ ብታጠኑ፣ ሴሽን 2 ላይ ደግሞ ኬሚስትሪ ታጠናላችሁ ወይንም ደግሞ ሂስትሪ ሶሻሎች። ሴሽን 3 ላይ ደግሞ ሳምንቱን ስላላጠናችሁ ድጋሚ ኬሚስትሪ ታጠናላችሁ ወይንም ደግሞ ሌላ ያላጠናችሁት ቅድም እንዳለ ሂስትሪ ከሆነ ትምህርት ቤት ያጠናችሁት ሂስትሪ ታጠኑበታላችሁ። ሴሽን 4 ላይ ደግሞ ፊዚክስ ታጠናላችሁ። የሳምንቱን ትከልሳላችሁ ወይንም ደግሞ አዲስ ታጠናላችሁ። ከዛም ቀጣይ ሳምንት ደግሞ የቀሩትን ማትስ፣ እንግሊዝ፣ አፕቲቲዩድ ሊሆን ይችላል፣ የተለያዩትን ኢኮኖሚክስ ሊሆን ይችላል እየቀያየራችሁ አጥኑ። ወሬ ያበዛውባችሁ ግን ግዴታ መንገድ ስላለብኝ ነው። ይሄን ይመስላል። ታይም ማኔጅመንታችሁን እንደዚህ ካደረጋችሁ በዚህ መልኩ እያጠናችሁ ከቀጠላችሁ በአጭር ጊዜ ውስጥ በስነ ስርዓቱ ማሳካት ትችላላችሁ ማለት ነው። ሶስተኛው እና የመጨረሻው ደግሞ ስተዲንግ ቴክኒክ ወይንም ያጠናን ዘዴዎችን ማወቅ አለባችሁ። በዚህም ላይ ደግሞ ሰጀስት የማረጋችሁ ቪዲዮ አለ በቻናላችን ውስጥ ፕሌሊስት ውስጥ እንደ ሃርቫርድ ተማሪ አጥኑ የሚለውን ቪዲዮ ብታዩት በጣም ይረዳችኋል። ሌላኛውም ደግሞ በጣም ሊረዳችሁ የሚችል ቪዲዮ አለ። እሱም ደግሞ 5 ቶፕ የአጠናን ዘዴዎች የሚለውን ቪዲዮ ብታዩት በጣም ብዙ ሰዎችን ጠቅሟል። እሱን ገብታችሁ መጠቀም ትችላላችሁ። እነዛን የአጠናን ዘዴዎች ከተጠቀማችሁ እስከ መጨረሻው ድረስ ማትሪክን እንደምትሰሩ እርግጠኛ መሆን አለባችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የኢጂመርስ አካዳሚ ዩቲዩብ ቻናላችን ቤተሰብ ይሁኑ። ይህን መስማት አለባቸው ብላችሁ ለምታስቧቸው ጓደኞቻችሁ ደግሞ ሼር በማድረግ ቪዲዮንም ላይክ በማድረግ ተባበሩን። አመሰግናለሁ። ቴንክ ዩ